ወደብ ስንፈልግ ወጀብ እንዳይከሰት መጠንቀቅ ይገባል ተባለ። የግብፅ ድንፋታ የሽሮ ድንፋታ ነው መባሉ ፈገግ ማሰኘቱ ተገለጸ። ግብጾች ዶጋሌን ማስታወስ አለባቸው አሉ የድሉ ባለቤቶች። ሰላም ቤተሰቦች እንደምን አላችሁ? ዩቱብ ለመጀመር አስባችሁ ቪዲዮ ለመስራት የሚያስፈልጉ ዕቃዎች ለምሳሌ ካሜራ፣ ኮምፒውተር፣ ስቱዲዮ የለኝም ብላችሁ ተጨንቃችሁ ይሆናል። በዚህ ቪዲዮ ያለምንም ዕቃ አማርኛ ዜና በመስራት እንዴት ዩቱበር መሆን እንደምትችሉ በደንብ አሳይችኋለሁ። ምንም ሳታሳልፉ እንድትከታተሉ አደራ በማለት ቀጥታ ወደ ትምህርቱ እገባለሁ። በባለፈው ቪዲዮ ፊታችንን ሳናሳይ መስራት የምንችላቸውን የቪዲዮ አይነቶች ነግሬያችኋለሁ። ያላያችሁ ዲስክሪፕሽን ላይ አስቀምጨዋለሁ፣ ማየት ትችላላችሁ። ተጨማሪ ሥራን በመስራት ገቢን ከፍ ማድረግ ዘመኑ ግድ የሚልበት መሆኑ ሁላችንም እናውቀዋለን። ገቢያችንን ከፍ ከምናደርግበት ሥራዎች መካከል ዩቱብ አንዱ ነው። ታዲያ ብዙዎች ዩቱብ ለመጀመር ከባድ ነው፣ ካሜራ፣ ላፕቶፕ፣ መስሪያ ቦታ ወዘተ ያስፈልጋል ብለው ይጨነቃሉ። ዩቱብ ለመጀመር እነዚህ ዕቃዎች ግድ አይደሉም። በተለይ ካሜራ ወይም መስሪያ ቦታ ግድ አይደለም፣ ስልክ ወይም ኮምፒውተር ካለን በቂ ነው። መግቢያችን ላይ ያያችሁት የዜና ቪዲዮ ያለምንም ካሜራ የተሰራ ነው። ቪዲዮ ለመስራት ሐሳብ ብቻ ካለን አርቲፊሻል ኢንተሊጀንስን ተጠቅመን የተለያዩ ቪዲዮዎችን በመስራት ዩቱበር መሆን እንችላለን። በምን ዙሪያ ቪዲዮ መስራት እንደምንፈልግ ካሰብን በኋላ አርቲፊሻል ኢንተሊጀንስን መጠየቅ ነው። ዝርዝር ነገሮችን ይሰጠናል። ለምሳሌ ስለ ኢትዮጵያ የኢኮኖሚ ሁኔታ ዘገባ ለመስራት ብንፈልግ ዜናውን የሚያቀርብልን ሪፖርተር ሊዮናርዶ የተባለውን አርቲፊሻል ኢንተሊጀንስ በመጠቀም ክሬት እናደርጋለን። ስለ ኢትዮጵያ የኢኮኖሚ ሁኔታ ዘገባ ስጠኝ ብዬ ቻት ጂፒቲን ስንጠይቀው የሚከተለውን ዘገባ ይሰጠናል። በቀጣይ ጽሑፉን ኮፒ ፔስት በማድረግ ወደ ድምፅ ሜታ አፕዝ የተባለውን መሳሪያ በመጠቀም እንቀይረዋለን። ድምፁንም ዳውንሎድ እንደዋለን። ቀጣይ ሃይጂን የተባለ ሊፕ ሲንክሮናይዘር በመጠቀም ሪፖርተሩንና ድምፁን እናስተካክልና ጀነሬት እናደርገዋለን። የሰራነው ቪዲዮ ይህንን ይመስላል። መንግሥት በ2025-26 በጀትን በ31 በመቶ ጨምሮ ወደ ከፍተኛ በጀት ማሳደጉን ገለጸ። ይህ በጀት በተለይም በደህንነት፣ በምርትና በምርታማነት እንዲሁም በድንገተኛ አደጋ የተጎዱትን የሚያገለግል ነው። ኢትዮጵያ ከዓለም የገንዘብ ተቋም ጋር በ3.4 ቢሊዮን ዶላር በተስማማችበት ዕቅድ ላይ ሥራ በመሥራት ላይ ትገኛለች። የተሰማችሁንና ጥያቄ ካላችሁ አስተያየት ጻፉልኝ። ቤተሰብ ሁኑ።